ሰላም እንዴት አለህ? እንዴት ናችሁ ተመልካቾቼ? እንዴት ነው የወደፊት ሁኔ? ያው ዛሬ የመጣሁት ትንሽ ያለፉትን ጊዜያቶች ለማስታወስ ያህል ነው። ባለፉት ጊዜያቶች ምንም አላደርግም። ባለፉት ጊዜያቶች ምንም አላደርግም። ምን ማድረግ እንዳለብኝ አላውቅም። በእውነቱ በአሁኑ ሰዓት ምን ማድረግ እንዳለብኝ አውቃለሁ፣ ግን ማድረግ ያለብኝን ነገር እያደረኩ አይደለም። ሳስተካክለው ምን እያደረኩ ነው በህይወቴ? ብናት ምንም ነገር አላረኩም ባለፉት ሳምንት። ይሄ ደግሞ ያለፉት ጊዜያቶች በአጠቃላይ ህይወቴ በሙሉ እንደዚህ ነው አለ አይደለ? አንድ ነገር ምን ማድረግ እንዳለብኝ አውቃለሁ። ስፖርት መስራት እንዳለብኝ አውቃለሁ። መጸለይ እንዳለብኝ አውቃለሁ። መጾም እንዳለብኝ አውቃለሁ። እናትና አባቴ ማገዝ እንዳለብኝ አውቃለሁ። ከሰዎች ጋር ኮኔክት ማድረግ እንዳለብኝ አውቃለሁ። ግን እያረኳቸው አይደለም በጭራሽ። ምንድን ነው የነካኝ? ይህንን ነገር ማቆም አለብኝ። በእውነቱ ማቆም አለብኝ። ዛሬ ቀን ሙሉ ምን እንዳደረኩ ታውቃላችሁ? እንቅልፍ የተነሳው ዩቲዩብ ከፈትኩኝ። የመጀመሪያ ስህተት ይሄ ነው። ማስታወስ ያለብህ ነገር ከእንቅልፍ ተነስተህ የምታደርገው ነገር በሙሉ ቀንህን ሙሉ ነው ኮንትሮል የሚያደርገው ማለት ነው። ተነሳሁ እና እስካሁን ድረስ ስክሮል እና ዩቲዩብ እያየሁ ነበር። የሚገርመው ነገር እኮ ፊልም እንኳ ባይበት ይሻል ነበር እኮ ይሄን ሰዓት። ይሄ ደግሞ የተፈጠረው ባለፉት ህይወቴን በሙሉ ማለት ነው። ህይወቴን በሙሉ ይሄ ነው ህይወቴ። የሆነ ጥሩ ጊዜ 1 2 ሳምንት 3 ሳምንት እሰራለሁ፣ ጠራለሁ፣ ትንሽ ትንጥን ለውጥ አሳያለሁ፣ ስፖርት አደርጋለሁ። ከዛ ውጭ ግን ያለው እንዳለ ህይወቴ ምንም ዲሲፕሊን የለውም። ማድረግ ያለብኝን ነገር እያወቅኩኝ ምንም አላረገውም። ይሄ ችግር የተፈጠረው በዋነኛነት እንዳልኩት ቀንም በመጸለይ መጀመር አለብህ፣ ካለበለዚያ ትሸነፋለህ። ስንፍናህን አቁመው፣ ከአሁኗ ሰዓት ጀምረህ አቁመው። እስከ መቼ ነው የምቀጥለው? ስንፍናህንም አቁመህ በዛው ጠንክረህ ቆይ። ራስን ማሻሻል እንዳለብህ ለምን ትረሳለህ? ከዚች በኋላ ቃል ትገባልኛለህ? ስራ፣ ጠንክር። ለምንድን ነው የምትሸነፈው? ለምንድን ነው ሰነፍ የምትሆነው? ለምንድን ነው እግዚአብሔር የሰጠህን ኃይል የምታባክነው? ለምንድን ለምንድን ነው ራሴን መስራት ያለብኝን ነገር የማልሰራው? ግን ለምንድን ነው እንደዛ የማላረገው? እግዚአብሔር መቅረብ እንዳለበት ታውቃለህ። ወደ እሱ ካልቀረብክ ምንም ጥቅም እንደሌለው ህይወት ታውቃለህ። ጥቅም ቢኖረው የሚያልፍ ጥቅም እንደሆነ ታውቃለህ። ለምንድን ነው በእግዚአብሔር የማጠነክረው? ለምንድን ነው እግዚአብሔር ለማወቅ የማትጠራው? ለምንድን ነው ስፖርት የማትሰራው? እዚህ ምድር ላይ ያለውን ሁኔታ ለማሸነፍ ከፈለግ ጠንካራ ሰውነትና ጠንካራ አስተሳሰብ፣ ጠንካራ ሜንታል ሊኖርህ እንደሚገባ ታውቃለህ። ያ ደግሞ ስፖርት ደግሞ ለዚህ እንደሚረዳ ታውቃለህ። ለምንድን ነው ስፖርት የማትሰራው? ለምንድን ነው ሰዎች ጋር መግባባት የማትችለው? ህይወት ያለ ሰው ምንም እንደሆነ ታውቃለህ። ለምንድን ነው ቤተሰብን የማትረዳው? ህይወት ያለ ቤተሰብ ምንም እንደሆነ ታውቃለህ። ለምንድን ነው ለማይረባ ትንሽዬ ደስታ፣ ለማይረባ ትንሽዬ ነገር የምትሸነፈው? ለምንድን ነው በዩቲዩብ የምትሸነፈው? ለምንድን ነው በኢንስታግራም የምትሸነፈው? ለምንድን ነው በፖርን የምትሸነፈው? ይሄ ነገር ያሸንፍሃል። ይሄ ነገር ካሸነፈ ምንድን ነው የምታሸንፈው በህይወትህ? እባክህ ቃል ግባልኝ።
ጠንክር፣ እባክህ ጠንክር። ከዛሬዋ ከአሁኗ ሰዓት ጀምረህ ጠንክር። ለምንድን ነው ጊዜን የምታባክነው? ካልጠነከርህ ጉድህ ይፈላል። በእውነቱ ጉድህ ይፈላል። ጉድህ ይፈላል። እግዚአብሔርም ይተውሃል። እግዚአብሔር ሁሉንም ነገር አሟልቶ ሰጥቶ ሁሉን ነገር ከዓለም አንደኛ የሆነ ሀገር ውስጥ እየኖርክ ምርጥ ጤንነት ሰጥቶህ ጤናማ አድርጎህ ምርጥ ቤተሰቦች ሰጥተውህ የምትበላው የምትለብሰው የምትኖርበት ሳይቸግርህ የምትሄድበት መኪና ሳይቸግርህ ገንዘብ ማግኛ እድሉ በዝቶ አንተ ግን ሰነፍ ሆነህ ይህን ሁላ ጥለህ እግዚአብሔር እንድታሳካው ለፈለገው መልካም ስራ ንቀህ ረስተህ ለዛ ምንም አይነት ዋጋ ሳትከፍል እስከ መቼ ነው የምትኖረው? እስከ መቼ ነው የምትኖረው እንደዚህ? እስከ መቼ? ከአሁኗ ሰዓት ጀምሮ ቃል ገባለኝ። ጠንክር፣ አትሸነፍ። ጥንካሬ ለስነ ስርዓትህ ዲሲፕሊንህ ለትንሽ ጊዜ ብቻ አይሆን። አስረዝመው፣ አጠንክረው፣ አበልጽገው። አትሸነፍ፣ 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 አትሸነፍ። ቃል ግባልኝ እባክህ። አትሸነፍ። ጠንክር። ስንፍና ይቅርብህ። ከአሁኗ ሰዓት ጀምሮ ስንፍና ይቅርብህ። አዎ ጥሩ ነገር ትንሽ ኃይል ይጠይቃል። አዎ ጥሩ ነገር ምቾት ይነሳል። ለዛ ጊዜው በምታረግበት ጊዜ ጥሩ ነገር ሁል ጊዜ ያስጠላሃል። ሁል ጊዜ ምቾት ሊነሳ ይችላል። አዎ ግን ህይወት የሚጀምረው እንደተባለው ላይፍ ቢጊንስ አት ዘ ኤንድ ኦፍ ዮር ኮምፎርት ዞን። ህይወት የሚጀምረው ከምቾት ቀጠና ስትወጣ ነው። ህይወት የሚጀምረው ከምቾት ቀጠና ስትወጣ ነው። አትስነፍ፣ አትስነፍ። አትስነፍ። ጠንክር፣ በርታ። ከአሁኗ ሰዓት ጀምሮ ጠንክር፣ ያዝ።